Welcome to Salam. Indeed, Natural Agriculture, grade 11, unit 7, part 2, and 7.2 Nylon. Arras party 2 types of animal housing, animal housing, which type of difference ልዩነታቸው ስንት ቦታ ነው የሚካፈለው ሃውሲንጋችሁ ቤት የሚኖራችሁ በስንት ቦታ ነው የሚካፈለው የሚለውን እናያለን። አረሽ ጋር ገራገሩማ ፋርም አኒማሎኒ መኔን ሳኒ ከንሞ መኔኒ ቤለዱን ትገለን በከሜቀት ቆደማ ማለረቱ እንዳ ከንጀሉ ወልኒ ላላ ጀቹ note different housing system have advantage and disadvantage. advantage and disadvantage የሚኖረው አንድ ላይ ምክንያቱም የሆነ ነገር ካለው የሆነ ነገር ይወልዋል የሆነው ይቀባት ከምብራም በቃው ደንዳ ጀቹ selecting depending on ምን ላይ ነው ዲፔንድ ምን ነው ምን ላይ ተመስርተን ነው ታይፓቸውን ይሄን ያክል ቦታ ነው የሚካፈለው የምንለው ክላይሜት ኮንዲሽን ማለት እንደሆነ ይዘራኑ ካኑቲ በከሜቀጥቆ ደግሞ ፋርማኒ ማሎን ኩኒ በከሜቀጥቆ ደግሞ ማንኔን ሳኒ ማንኔን ጅሬኛ ሳኒ ግን ሐለቀለኝ ሳረት ሎካል ትራዲሽን ወይም ደግሞ የአካባቢ ባህል ላይ አዳናኑ ሰናረት availability of building material ኢኮኖሚክ ሲሆኑ ምንድነው የሚገኘው ወይም ደግሞ የሚገኘው እና የማይገኝ ማቴሪያል ማለት ለቢልዲንግ ወይም ደግሞ ለስራው የምንጠቀምበት ማቴሪያል ይለያያል። ስለዚህ availability ምንድነው እዛ አካባቢ የምናገኘው እንጨት ሊሆን ይችላል እንደገና ሲሚንቶ ምናምን ሊሆን ይችላል። እነዚህ ላይ ዲፔንድ ሆነን ነው የምንሰራው ማለት ነው። ከናፉ ማቴሪያል ንራውጅ ተሞካሙ ሐማም አርገሙ ደንዳ ቆዳንሱን አንዱ ሰነጥ ያርገማው ከንጀሉረት ሰንዶፍኔቱ ቁሉር እንደኝ conventional water system suitable to hot and mid climates ኢትዮጵያ ውስጥ አሁን ኮንቬንሽናል የምንለው ማለት ነው suitable to hot ሙቀታማ አሪፍ ነው እና ደግሞ humid climates ገራገሩማ ቅሌን ሲጅሩ ሰናፍ አሪፍ ይላችሁ ኮንቬንሽናል እንኩን ጋፈት ሲን ይላሉ conventional barn or houses ምንድነው animal are managed intensively protected from adverse climate condition ስለዚህ አኒማሉን ማይዳ ማኔጅ ጉድሙ በርባደም climate condition ይራቲ ፕሮቴክት ጎቹ ቀም ለዚህም ደኔም ቅሌንስ ያካርገቹ ደንደውቲ ጅጅራን ቅሌንስ ወይም ደግሞ የንፋስ ልዩነት ካለ ወይም ደግሞ የዛ አካባቢ የክላይሜት ልዩነት ካለ ትንሽ አፌክት ሊያረጋችሁ ስለሚችል እዛ ላይ እንመስረታለን ማለት ማኔጅ ማድረግ አለብን። ፊውቸር completely roofed walls have window ያለው የተዘጋ window ያለው ወይም ደግሞ ቬንቲሌተር ቅሌንስ ከን ቬንቲሌት ጎዱ መስኮት ይወን ገራገራ ካን ፎዳውን ካን ቀቦ መስኮት ያለው suitable floors ሲጆል ፍራውሊ ካን ቀቡ ከነረቱ እንደሆነ ይላሉ እንደኛ ጀቹ ለዋና ከነረቱ ስለዚህ animal welfare reduce to adverse weather remain hygienical and the disease prevention is less ዲቤ ወንደር ቦሳኒ ገሪቀቡ ደንዳ animal welfare እንጀንም ኩኒ reduced exposure to adverse weather መጋለጥ ለተለያዩ ለዛ አካባቢ ያለው የአየር ሁኔታ አለመጋለጥ ላይ ጋለጡ ይችላል reduce ያደርጋል እሱን they are suitable in heavy rainfall and temperature climate በጣም ከባድ የሆነ ዝናብ ከዘነበ ወይም ደግሞ ለክላይሜቱ አካባቢ ያለው አየር ተስማሚ ነው ማለት ነው። ይሄ ነገር ሬንፎል እንዳያገኛቸው ያደርጋል። ኤግዛምፕል ዴዲ ካቸል ዲፕ ካቸል ፖልቸሪ ካን ሆሪፊ ካን ልኩ ወንጋፋ ይላሉ ሃውሲንግ ዲሳኒ ካቸል ቻይ in natural stalls can walk around ናኑ ሰነቲ ወኮቹ እንደናሙ cows are provided with feed in the water provide argachu qabo halqal እንትኛ ታሳኔ ከሚትኛቹ ደንደው በከ ይትሳንትኛ ተንጅራው ከንጀሩ ከና ስሪ ተርገሙ ደንደው ሰርጅራታ ይችላል ላውስ ሃውሲንግ ምንድነው ይለው ላውስ ሃውሲንግ የምንለው animal can move freely and have free access over the whole area of building or pen
naannoo biildingii sana yookaan naannoo manneen sanaa naannoo ijaarsa sun jiru maal godhuu qabu akka garaa isaanii socho'uu qabu free access over whole area of building inni yuto ሳኒን ቀቢን ሙቭ ማድረግ አለባቸው እዛ አካባቢ ማንንም ሳይግዳቸው ፍሪሊ ሙቭ ማድረግ አለባቸው ማለት ነው። ስለዚህ ቤኔፊትስ የሱ ቤኔፊት ምንድነው? ሞር ኮምፎርት እንደ ሙቭመንት አሪፍ የሆነ ምቹ የሆነ ነገር ይሰጣቸዋል። ሙቭመንት እንዲንቀሳቀሱ ኢምፕሩቭስ ፕሮዳክቲቪቲ እንደ ዌልፌር ቅድም አይተናል። ፕሮዳክቲቪቲን ይጨምርልናል። ሙቭመንት ናኖ ሳኒ ኮምፎርት ዞን ከሰከሳን ታኔታ ይወካሞ ምቾት የምቾት ህይወት የምንለው ምቾት ይኖራሉ። በሙቭመንት ሲያረጉ ሙቭ ሲያረጉ ማለት እዚህ የሆነ ቦታ ጭቃ ምናምን ካለ ወደ ሌላው ቦታ ዱቄን ሳኔ ጅራቴ ከረቡ ከረከብራት ናኖ መሰለ ፍሪሊ ሙቭ ጎቹ ቀቡ ኩኒሞ ፕሮዳክቲቪቲ ከኞል ካጀቹለ ሰሙሳኒ ሪፍሬሽ ጋፈሳን ጎዳን ያንን ገዲሱ ደንዴሱ ሳኒ ተኮ ያከስመሲሞ ፎን ሳኒ ሌ ፎን ጋለ ራርገቹ ደንዴኛ ጀቹ group size provide an amount of equal land of production and similar age are mostly kept in groups. Group size depend on the type of animal sites on farm. Type animal retundo of netu omalgona isan korna group inan homa wes kenya hola funetu regisen kenyu ሪዮቲ ሞፉኒ ሳውን ኪስን ከኙ አከሶስሞ ታረ በእድሜያችሁ ላይ ዲፔንድ እንኖራለን። አንድ ፍየል በግ ውስጥ አናደርግም። ሆማው አንድ በግ ደግሞ ሌላ መንጋ ውስጥ አናስገባም። ምክንያቱም ይበሉታል ማለት ነው። እዛው ውስጥ ሊጎዳ ስለሚችል አንድ ቦታና እሱ ብቻ ሳይሆን በእድሜ ገና የተወለዱ ብዙም ያልቆዩትን ደግሞ ወደ ለብቻቸው ሴፓሬት ማድረግ አለብን። ምክንያቱም ሊጨፈለቁ ይችላሉ። ለዛ ምክንያት ለብቻቸው ማውጣት አለብን ማለት ነው። ቆባት ይባሱ ከመነው ወሬን ከነ አድቫንቴጅ self feeding is protected. Self feeding protect sanita of you of sorechun protect santa. Disadvantage is a worker have a free and steal at all. Worker ምን ያረጋል? ስታሊ ሰንኪዝ እንኳን በከባከቡ ወደ ሁንድ ጊዜ ከኒና ነው አከኒ ዲም so that the climate less bedding required and less manure will have to be removed. less bedding required insan nano sanit ጭሳኒ በከጭስ ጭሳኒ require የጅራቴ ስሪት ኢላላሙ ቀባ በከሳንጂሰን ክላይሜት ይረቱ እንዳውራን እንደገና ደግሞ suitable for temperature climate parts of Ethiopia ስፔሻሊ ኢትዮጵያ ውስጥ ደግሞ suitable መሆን አለበት ለቴምፕሬቸሩ ናኖ ሰናፍ ቅሌን ናኖ ሰነጅሩፍ ተስማሚ መሆን አለበት። ያ ቤት ምንሰራው ቤት ማለት ነው። suitable for all types of livestock ለሁሉም ነው። ለዶሮች ወይም ደግሞ ለፍየሎች ብቻ ብለን ሳይሆን ለሁሉም። ስለዚህ ጋር free range ምንድነው? feature livestock in a large area በላርጅ ኤሪያ livestock natural and cultivated pasture land pasteurization pastured የሆነ ወተታቸው cultivated የሆነ with watering point and shelters በከሳን ጅራተን ባይጋጋው ይዙጋው naturally ወይም ደግሞ cultivated pastoral land ሀለቲና አነን ለምቶ እንደ livestock large area በከጉዳ ከሰጥ ሼልተሪ ወንገራገራ ለያንዳንዳችሁ ሼልተር ወይም ደግሞ በሰፊ ሁኔታ ማድረግ ማለት ነው። ይሄ ነው ፊውቸሩ። ቤኔፊቱ ደግሞ animals one free in a large area free ሆኖ እንዲንቀሳቀሱ ያደርገናል። ቀድመው አውርተናል። ስለዚህ protect them from predator and prey animals are less intensively managed. protect ሳንጎዳ ወሬነክ ፕሬዲክተሪ ፊ ቲቨርሊላ ፕሮቴክት ያደርጋቸዋል ማለት ነው። next disadvantage ደግሞ ምንድነው? farmer has less control over the animal environment but the animal get more exercise and the time to graze. ኮንትሮል ለማድረግ በጣም ከባድ ነው። ይሄኛው ፋርመሮች ኮንትሮል አያደርጉትም። ምክንያቱም ሰፊ ቦታ ስለሆነ ኮንትሮል አያደርጉትም።
animals get more exercise in the time to grow ya margisuna guddachuudhaaf yeroo kennuu fi isa tokko haamanii isa tokko nyaatanii gara isa tokko akka yeroo deeman yoo ta'e malee control gochuun yookaan immoo isaan to'achuun baay'ee ulfaata bakka baay'ee bal'aa keessatti waan jiraatan jechuudha. Best for animal not handled daily. Example beef cattle, fatting sheep, hoolutiidhaaf horiiwwan garaagaraaf advantage qabu yookaan immoo isaaniif baay'ee bareedaadha. Animals not handled daily. Isaaniif haamuun guyyaa guyyaan warra ulfaataa ta'e enables farm animals greater freedom to express their natural behaviors. Natural behavior isaanii express gochuudhaaf isaan irratti mul'isuudhaaf farm animalonni bakkeen kun isaaniif baay'ee barbaachisaadha yookaan immoo mijataadha jechuudha. Parasites. A parasite ምንለው free range livestock production system in widely practiced in most parts of Ethiopia. ስለ ፓራሳይቶች አውርተናል ከዚህ በፊት ዩኒቲ 80 ርት ያሰው ኔርዋይ ፓራሳይቲ። እነዚህ ፓራሳይቶች ደግሞ ምንድነው ኢትዮጵያ ላይ በጣም አስቸጋሪ የሆኑት ኦርጋኒዝሞች ናቸው። ስፔሻሊ ደግሞ ለፋርመሮች ማለት ነው። Local chickens, usually in mixed flock, are allowed to an outdoor area during daylight hours, and they are housed in shade at night time. ምንድነው ጉያ ወይም ደግሞ የቀን ብርሃን መግባት አለበት። በተለይ ደግሞ ለዶሮዎች አንድ ላይ የሚኖሩት ቤት ውስጥ የሚኖሩ ለነሱ ላይት ጧጧ ጉያ ቀን መግባት አለበት። ማታ ደግሞ ብር ስለሚወጣ ስለሚችል ሌላ አታክ የሚያደርጋቸው ኦርጋኒዝም ሊኖር ስለሚችል ማታ ደግሞ መዘጋት አለበት። ይሄ ዊንዶ ደግሞ በር እንደ በር ነገር ነው ባባህኑ መስታወት ነገር ወይም ደግሞ ከዋን መስኮቲ ወይቲ ፎዳ ገራገራቲን ባሱ ቂሌንሰ ከገሉ ላይቲን ከገሉ ዳፎቹ አጅቹ chicken are raised with little or no supplementation of prepared feed. Feed isaan sirriitti supplement ta'uu qaba kananachi isaan dhabuu dandeenya jechuudha. Modern farmers depend on whether animals can be kept in full or half walked house in separated pen or enclosures. በካት አደበይ ማለት ቦታቸው ሙሉ በሙሉ ወይም ደግሞ በግማሽ ቢሆንም መንቀሳቀስ አለባቸው። እዛ ጋር ፊድ ካች ኦር ኬሪድ ፕሪፔርድ ፊድ ኢን ሜን ፊድ ሶርስ ሀምኔው ከማርገ ገራገራ ከና ቢታናን ጭጭራ ሜቶ ከነሜፊ ይሄ ተቆርጦ ቢሰጣቸው ሞር ኮምፎርት ይሰጣቸዋል እነሱ። considered welfare is better in this system. ዌልፌርን ኮንሲደር ማድረግ በጣም አስፈላጊ ነው። ኤግዛምፕላቸው ቤቸሪ ኬክስ ወይም ደግሞ ኤግ ሌይንግ ቺክን ወደ ነንቃቁ ከነኒ ኢነርጂድ ኬጅ and hen incubator system ወራን ከና ኤግዛምፕል ሊትራቹ እንደኝ አድቫንቴጅ የሱ አድቫንቴጅ ምንድነው? cage system are the most efficient systems for egg production. egg production ይሄ cage system ምንለው በጣም አሪፍ የሆነ ነው። ይሄ በጣም ነው ማለት ነው ለኤግ ፕሮዳክሽን አሪፍ የሆነው ቤት ስለሆነ ከመና ማንኒት ዋንገርጋሩ ዳፊ ባይ ያኔ ኢሳኒን ፈየዱ ጀቹ በጣም ነው የሚጠቅማቸው ይሄ ነገር ማለት ነው። አድቫንቴጁ ይሄ ነው። ዲስአድቫንቴጅ however some people are concerned about the welfare of the laying hens kept in cages which are stacked on top of another in row upon row, but they also provide limited facilities for nesting, pressing and scratching. ያውን ይሄ ኬጅ በፒ ምን መስለው ማለት ጎስ ለው እንደገና ደግሞ ሊሚት የሆነ ቦታ አለው። ይሄን ያሳያል ማለት ነው ይሄ ኬጅ የምንለው